አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ጋር አልሐምዱሊላህ። ዛሬ የምንሰራው የድንች የኩድራ በአጠቃላይ ሾርባ ዶሮውን አሳይቻችኋለሁ። አሁን ድንቹ ስለበሰለ ድንቹን እንፈጨዋለን። ዝብዳ ነው። ዝብዳ አግልጬው ነው። ውጭ አውጥቼ አግልጬው ነበር። ብስሚላህ ረህማን ረሂም። ትንሽ ዝብዳ እንጨምርበታለን። ከዛ የፈጨነውን እንደዚህ የፈጨነውን ድንቹን እንጨምረዋለን። ብስሚላህ ረህማን ረሂም። ካረግነው በኋላ ንሻውን በኋላ የበለበትነውን ንሻን ጨምረዋለን። ይሄ ከጨመርነው በኋላ ክዝበራ ፓውደር፣ ፍልፍል አስወድ፣ ጨውና ከሙን ብስሚላህ ይህንን እናማስለዋለን። ምናልባት ወፍሯል ብለን ከተጠረጠን ውሃ አሙቀን እንጨምርበታለን ማለት ነው። በቆሎ እንጨምርበታለን። በቆሎ ወይም ሱራ እንጨምራለን። እዚህ ያርን እያልን ሄደናል ማለት ነው። ካልና በኋላ ወተት ወይም ደግሞ ክሬም ወተት ነው ትንሽ አንበስ መልክ አልቆለታል።